ታላቅ የቤተ ክርስቲያን አባት ለመጀመሪያ ጊዜ ትሪኒቲ የሚለውን ቃል የተጠቀመው ተርቱሊያን ምን በማለት ይናገራል? ስኮላር ነው፣ አባት አይደለም። አባት አይደለም፣ ተርቱሊያን አባት አይደለም። አባት ብሎ በየትኛውም ቤተክርስቲያን አይጠራም። አባት ብሎ ሲጀመር እሱ ይጠራል፣ አባት አይደለም። በየትኛውም ቤተክርስቲያን አባት ለምሳሌ በላቲን ይጠራል ምናምን፣ ችግር የለውም። ሂወዝ ስካላር ብንበለው ስኮላር እንሂድ፣ የቤተክርስቲያን ቸርች ራይተር ነው ብለን እንሂድ አይደል? እሱ ምን በማለት ይናገራል? there was however a time when neither sin existed with him nor the son አለ፣ ቃል በቃል ማለት ነው። እርሱ አብ ዘንድ አለ ኃጢአትም ሆነ ወልድ ያልነበሩበት ጊዜ ነበረ እያለ ይናገራል። አጌንስ ሃርማጀኒስ ቻፕተር 3 ላይ ተርቱሊያን እኮ ያለው ሙሉ በሙሉ ስለ ስላሴ እንትን ያለውን አንቀበልም እኮ ቤተክርስቲያን አባቶችም አይቀበሉም። አትቀበልም ማለት ነው ተርቱሊያን ያለውን። አይ ሙሉ በሙሉ አይደለም እኮ እሱ ራሱ እኮ ተርቱሊያን ስለ ስላሴ ሲያብራራ ሙሉ በሙሉ አይደለም ያብራራው። ሲጀምር ሙሉ ለሙሉ አብራርቷል ተብሎ የሚታሰብ አካል ይሄ ነው እና እርሱ ይሄ ሙሉ ለሙሉ አብራርቷል የሚባለው አካል ከዘላለሙ አልነበረም እያለ ነው ክርስቶስ። አይ ይሄን አንተ አሁን ያልከውን ሲጀመርም አላነበብኩም፣ ግን ምን መሰለህ ተርቱሊያን አሁን በየትኛውም ይኸው ምን እናርገው? ካደው ወይ ካዶሽ እያየሁ ነበረ። ካደው ብክዶ ይሻላል። ለምን እክደዋለሁ? ምክንያቱም ከዘላለሙ አልነበረም እያለህ ነዋ። ትቀበለዋለህ? ይሄን አስተምሮቱን ወር ተቀበለው። እኔ እኮ አሁን የተርቱሊዮስን ሀሳብ ሙሉ በሙሉ አሁን ስለ ስላሴ ያብራራው የሚቀበል የትኛውም የለም እኮ እሱ አሁን በየትኛውም ቤተክርስቲያን አሁን በክርስቲያን ማለት ነው። ተርቱሊያን ለመጀመሪያ ጊዜ ስላሴ የሚለውን ቃል የተጠቀመው ሰው መናፍቅ ነው አይደለ? በዚህ መሰረት ተርቱሊያን ከተርቱሊያን በፊት ስለ ስላሴ ያብራሩ ብዙ አባቶች አሉ። ከፈለክ እያንዳንዱ ስላሴ የሚለውን ቃል የተጠቀመ አባት አሳይ። መጀመሪያ ጊዜ ከተርቱሊያን በፊት ቶሎ በል። ቆይ እሺ ላውጣልህ። ቆይ አንዴ እሺ ና ትልቁ ሌላ ስላሴ መቼ ይመጣ ይሆን? ላድርግ ትልቁ ላይ አይ መቼ ይመጣ ይሆን አልኩኝ። ይዞ ይሄን እንደዚህ አይነቃል። ያው ላድርግልህ አረኩልህ። ያመጣል ይሆን አነስ ያመጣል? እኔ እንጃ። እስቲ እንጠብቃለን። ጋይዝ አስተውሉ። ስላሴ የሚለውን ትሪኒቲ የሚለውን ቃል የተጠቀመው የመጀመሪያ አካል መናፍቅ ነው። አኮርዲንግ ቱ ዘ ክርስቲያን መናፍቅ እንደዛ አይደለም። ክርስቶስ ከዘላለሙ አልነበረም ብሎ ማለት ምንፍቅና አይደለም? ቃዶሽ ከዚህ በላይ ምን አይነት ምንፍቅና ነው ፈልገው? ከተርቱሊያን በፊት እኮ ስለ ስላሴ ያስተማሩ ብዙ አባቶች አሉ እያልኩ እኮ ነው። ኢየሱስ ወልድ አምላክ ነው። አንተ ጽፈህ ነው የምታመጣው ኦር ምንድነው? ይዘህልና ስንት ደቂቃ ሆነ? ላመጣልህ እኮ ነው። ተረጋጋ። ላመጣልህ እኮ ነው። ኦኬ አምጣልን። ከተርቱሊያን በፊት ማለት ነው እስከሚያመጣ ድረስ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢብራሂም አንድ ቪዲዮ መስራት ትችላለህ እሱ እስከሚያመጣ። ኢብራሂም ቪዲዮ ለቋልና ገቡና ኮፒ ሊንክ አድርጉ፣ ሪፖስት አድርጉት፣ ኮሜንት ጻፉ። እዚህ ጋር ያሉትን ወንድሞችን እንዳለ ተጠቀሙባቸዋላችሁ። ወላሂ ፎሎ አድርጓቸው ከኔ በስተቀር ማሂርን፣ ኢምራንን፣ አነስን፣ ይስሐቅን፣ አሚርን፣ ዛህራን ሁሉንም ፎሎ አድርጉ። ኢብራሂምን ፎሎ ያላደረጋችሁ አትኖሩም መቼስ እና ፎሎ አድርጓቸው። ባረከላሁ ፊኩም። ቪዲዮ ኢብራሂም ፖስቷል። ማሂርም ገብታችሁ የሚደረገውን አድርጉ። አማርኛ ይገባችኋል? አማርኛ በደንብ ይገባችኋል። እኔንም ፎሎ አድርጉኝ ነው። እሺ ፎሎ አድርጓት። እሺ ፎሎ አድርጓት። ተጠቅማችሁ ወረበላሽ አላልኩም። አውቄ ነው። እሺ አውቄ ነው። ጀስት ኪዲንግ። ያው ሁሉም ይጠቅማችኋል። እዚህ ጋር እንዳለ ያሉት ማለት ነው። እዚህ ጋር ያሉት ሁሉም ይጠቅማችኋል። ሁሉንም ፎሎ አድርጉ። እሺ ያጀማ። በተለይ ኢምራንን 1 ሚሊዮን የማስገባት አነስን እንደዛ አነስ አሁን ያለው እውቀትና ያለው ፎሎወር ያሳዝናል። እኔ አሁን በጣም አያሳዝንም? ታፍኖ ነው ያለው። በቃ እስር ቤት ነው ያለው እና እሱን ከእስር ቤት ማውጣት አለባችሁ። እሺ ካዶሽ ያመጣ ይሆን ወይስ ሌላ ሰው እናስገባ? እንዴት ነው የሚሻለው? አመጣለሁ። እስከዛ እያወራችሁ ቆይ አንዴ ሰውም እንዳናስገባ ይዘህን ለአንተ ያው ቤቱን ይዘንላል። እንግዲህ እንዴት ነው የሚሻለው?
ኢምሮ ምን አልክ? ልፋ ያላት ነፍስ ይባላል። ካዶሽዬ ጎግል ክሮም ግባ፣ ሳፋሪም ግባ፣ ኦፔራም ግባ፣ የፈለግከው ብሮዘር ገብተህ ሰርች አታገኝም። ወላ ሀታ የኑፋቄ እንኳን ቢሆን አታገኝም። እና ፕሊዝ ሰዓት አታባክንብን። ምን ያመጣለው አልኩኝ እኮ። ቆይ አንዴ በቃ እሺ፣ እንደዛ ከሆነ ሚዩት አድርገህ አምጣ። እኛ እንጠብቃለን። ያው እስከ ኢላሃ የውመል ቂያማ ድረስ አለን። እንግዲህ እስከዛውም ከፈለክ መጽሐፍም ጽፋ አሳተመን ቢሆን አምጣው። ብቻ ግን እንጠብቃለን። አነስ እስከዛው በቃ ሌላ ሰው አስተናግዶ መቼም እርግጠኛ ነኝ መቼም አያመጣም። ሰዓት ነው የሚገድብን። ወይም ደግሞ እንትን እናድርግለት። አነስ 3 ደቂቃ እንስጠውና 3 ደቂቃ ከ3 ደቂቃ በኋላ በቃ ሚዩት አድርጎ ይፈልጋል። እንደዛ አይደለም ይምሩ። ቦታ ስለያዘብን ኦኬ፣ እኔ አመጣለሁ አልኩ። እያመጣሁ እኮ ነው እንትን እያደረኩ ነው። እንዲህ ነው የምናደርገው። ይኸውልህ እንዲህ ነው የምናደርገው። ምክንያቱም እንዴ እና ለአንተ ብለን ዳዕዋ እናቁም ዳዕዋ። ስለዚህ ምን ታደርጋለህ መሰለህ? እንደማታመጣ እርግጠኛ ስለሆነን እኛ የምታመጣ ከሆነ ባመጣህ ሰዓት አለው ስትል እናስገባለን። እሺ ሌላ ሰው እናስገባና እስከዛ ጥያቄ እናስተናግደኛ እንዴ ነው አይደል? ቢያንስ ሰው አስገቡ። ቢያንስ አንድ ከ20 ደቂቃ በኋላ ተመልሼ እመጣለሁ። እሺ አሁን አመጣለሁ። እንደዛ ነው። እሺ ሌላ ሰው እናስገባው። ሌላ ክርስቲያን ካለ መግባት ይችላል። ጋይስ ክርስቲያኖች ካላችሁ መግባት ትችላላችሁ። መጠየቅ ጥያቄ መጠየቅ ትችላላችሁ። የፈለጋችሁትን እንደፈለጋችሁ መወያየት ምናምን ክርስቲያኖች ያው ቀጥሉ። እሺ ቀጥሉ፣ መቀጠል ትችላላችሁ። ኢምራን ምሳ ጨረስክ? ጨርሻለሁ። እኔ ላውራ። አይ ሀቢቢ አነስ ጀዛከላህ። በጣም ገራሚ ቆይታ ነበር። ያው ብዙ ፖይንቶች አንስተን አላህ ይቀበል። እሺ አለማየሁ ማሞ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አች ገባው። እኔ እንዴት እንደገባው ራሱ እኮ አሁን ገና እያዩ ነው። ገብታል አይሻ ርጃል። አይ እሺ ክርስቲያኖች ካላችሁ አንድ ቁጥር ላኩ፣ አንድ ቁጥር ጻፉን አስገቧቸው። እንዲሁም ደግሞ ሙስሊም ወንድሞች ጥያቄ ያለው የትኛውም አካል ከሆነ እንቀበላለን። ተክላይ መጥቷል። ተክላይ ገብቶ ወጣ። ደሳለኝ ተክላይ ነው። አይ ቆይ ተመልሷል። ተክላይ እንደ ያነሳው አንችልም። አይ አነሳ። አሁን አንስቷል። ማሻአላህ። እሺ ሰላም ብያለሁ ወገኔ። ተክላይ ሰላሙን አላ ምን ተብሏል? ሁዳ ከየት ቤተ እምነት ነህ ወገኔ? ፕሮቴስታንት። እሺ ጥያቄ አለ ወይስ እኛን ጠይቅህ? እሺ እኔ ግን በጣም ወሳኝ ጥያቄ ነበረኝ ክርስቶስ ላይ ማለት ነው። ክርስቶስ ላይ ጥያቄ ነበረኝና ነው ፈቃደኛ ከሆንክ አምላክ ስለሆነ ከሱን ጀምርና ከዛ በኋላ ትጠይቀኛለህ። አይሻልም እንደዛ? እሺ ጥያቄ በጣም ወሳኝ ጥያቄ ነው። ብዙ ጊዜ መልስ ያጣሁበት ጥያቄ ነውና እሱም መሰለ ኢየሱስ አንድ ያደረገው ነገር ነበር የዮሐንስ ወንጌል ላይ። እሱን ላሳየህና ስትመልስ ካለ ትመልስልኛለህ። የዮሐንስ ወንጌል ምዕራፍ 7 ላይ ማለት ነው። የዮሐንስ ወንጌል ምዕራፍ 7 ቁጥር 8 ላይ ይታያል።
ታሪኩም መሰለ